ኡምቤርቶ የጣሊያንን ከ1844 እስከ 1900 ድረስ በንግስና ያገለገለ ግለሰብ ነው። ይህ ደግሞ 1878 ላይ ንጉስ ከሆነ በኋላ ሀገሪቱ ላይ ብዙ ቀውሶች ይፈጠራሉ። በኢኮኖሚው እንዲሁ አርሶ አደሩ የሚያነሳው ብዙ ጥያቄ ነበረ እና ብቻ ተቀባይነት አላገኘም። በዛ አማካኝነት ብዙ ገበሬዎች ተቃውሞ ያሰሙ ነበረ። ካሰሙት ተቃውሞ መካከል ከፍተኛ የነበረውና በጣም ብዙ ንቅናቄ የፈጠረው በ1898 የተካሄደው እንዲሁ የጉልበት ሰራተኞችና ገበሬዎች ያስነሱት አመጽ ነበረ። በዚህ ጊዜ ኡምቤርቶ የተነሳውን አመጽ በኃይል ለማስቆም በመሞከር ወታደራዊ ትዕዛዝ ነው ያስተላለፈው። ይሄ የሆነው በኖርዘርን ሚላን አካባቢ ላይ ነው የነበረውና ወታደሮቹም ያንን አመጽ ለማስቆም በሚል መሳሪያ ይጠቀማሉ። በዚህ ምክንያት በመቶዎች የሚቆጠሩ ጣሊያናውያን በዛች በአንድ ቀን ብቻ ይሞታሉ ማለት ነው። ከዛ ይሄ ዜና በመላው ዓለም ይሰራጫል። በጊዜው በነበረው በጋዜጣ በምን እንደዚህ ማለት ነውና በዛ ጊዜ አንድ ጋይቲያኖ ብሬስኬ የተባለ ጣሊያናዊ አሜሪካን ሀገር ተሰዶ የሚኖር ግለሰብ ነበርና እሱ አሜሪካ ውስጥ ሆኖ ይህንን ዜና ይሰማልና በነገሩ በጣም ይበሳጫል እና በንጉሱም በጣም ይናደድና ቂም ይዝባቸዋል። እዛም ሆኖ የተለያዩ ገንዘብ አሰባስቦ ወደ ጣሊያን ይመጣል ማለት ነው። የመጣበት ምክንያት ያው ለበቀል ነው። እንዴት ህዝቤ ላይ ይህንን ያደርጋል በሚል ነው። ከዛ በኋላ አንድ ቀን ንጉሱ እዛው ሚላን አቅራቢያ የምትገኝ አንድ ሞንዛ የምትባል ከተማለች፣ እዛ ለጉብኝት ይመጣ ነበረ። ያንን ቀን ጠብቆ ብሬስኪ ንጉሱን በ3 ጥይት ደብድቦ ይገላቸዋል ማለት ነው። እሳቸው መጨረሻቸው ይሆነ። ከዛ በኋላ እሱ ለእድሜ ልክ ይሄ ከባድ የጉልበት ስራ እየሰራ የእድሜ ልክ እስረኛ ሆኖ እንዲኖር ይፈረድበታል። በኋላ ላይ ግን እዛው በእስር ቤት ውስጥ ራሱን አጥፍቶ ተገኘ የሚል ዜና ተነገረ። ያው ተገድሎ ነው ራሱን አጥፍቶ ነው ሌላ ጉዳይ ቢሆንም ግን ያው የተወራው ወሬ ያው ሆነ። የሱ መጨረሻ እንደዚህ ሆነ ማለት ነው። ኢትዮፒካሊ